ዝንጅብል እንዳይጠቀሙ የሚመከሩ ሰዎች። የተወሰኑ የጤና እክሎች ያለባቸው ሰዎች የዝንጅብል አጠቃቀም ማስጠንቀቂያ። ዝንጅብል በአጠቃላይ ለአብዛኞቹ ሰዎች ዘንድ ደህንነቱ የተጠበቀ እና በርካታ የጤና ጥቅሞችን የሚሰጥ ቢሆንም፣ አንዳንድ ግለሰቦች ግን ዝንጅብልን ሲጠቀሙ ጥንቃቄ ማድረግ ወይም ጨርሶ ማስወገድ አለባቸው። ዝንጅብልን በፍጽም እንዳይጠቀሙ ወይም በሕክምና ክትትል ወይም ቁጥጥር ስር በጥቂቱ እንዲጠቀሙ የሚመከሩ የማህበረሰብ ክፍሎች የሚከተሉት ናቸው። 1. የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች። ዝንጅብል በተፈጥሯዊ ጸረ ፕሌትሌት ባህሪው ምክንያት እንደ ዋርፋሪን፣ አስፕሪን ወይም ክሎፒዶግል ካሉ የደም ማቅጠኛ መድኃኒቶች ጋር ሲወሰድ የደም መፍሰስ እና መድማት አደጋን ሊጨምር ይችላል። 2. የደም መፍሰስ እና መድማት ችግር ያለባቸው ግለሰቦች። ሄሞፊሊያ ወይም ሌላ የደም መፍሰስ ችግር ያለባቸው ሰዎች የደም መፍሰስን ሊያባብስ ስለሚችል ከፍተኛ መጠን ያለው ዝንጅብል ከመውሰድ መቆጠብ ይኖርባቸዋል። 3. የቀዶ ጥገና ለማድረግ የተዘጋጁ ሰዎች። ዝንጅብል የደም መቅጠንን ሊያስከትለው በሚችለው ተጽዕኖ ወይም ባህሪው ምክንያት የደም መፍሰስን ለመቀነስ ከቀዶ ጥገና ሕክምናው ቢያንስ ከ2 ሳምንት በፊት ከዝንጅብል መታቀብ ይኖርብዎታል። 4. ዝቅተኛ የደም ግፊት ሃይፖቴንሽን ያለባቸው። ዝንጅብል የደም ግፊትን የበለጠ ሊቀንስ ይችላል። ይህ ደግሞ የደም ግፊት የሚጨምሩ መድኃኒቶችን ለሚወስዱ ሰዎች ወይም ለዝቅተኛ የደም ግፊት ተጋላጭ ለሆኑ ሰዎች ችግር ሊሆንባቸው ይችላል። 5. የስኳር በሽታ መድኃኒት ለሚወስዱ ሰዎች። ዝንጅብል በደም ውስጥ ያለውን የስኳር መጠን ሊቀንስ ስለሚችል ኢንሱሊን ወይም ሃይፖግላይሴሚክ በአፍ የሚወሰድ መድኃኒቶችን የሚጠቀሙ ሰዎች ሃይፖግላይሴሚያን ለማስወገድ የደም ስኳር መጠናቸውን በቅርበት መከታተል አለባቸው። 6. የሐሞት ከረጢት ችግር ያለባቸው ግለሰቦች። ዝንጅብል የሐሞት ጠጠርን ወይም የሐሞት ቱቦ መዘጋት ያሉ ችግሮችን ሊያባብሰው የሚችለውን የሐሞት ምርትን ሊያነቃቃ ወይም ሊያነሳሳ ይችላል። 7. እርጉዝ ሴቶች፣ በተለይ በመጨረሻዎቹ የእርግዝና ወራቶች። አነስተኛ መጠን ያለው ዝንጅብል ለምሳሌ ምግብ ሲያበስሉ መጠቀም በአጠቃላይ ደህንነቱ የተጠበቀ ቢሆንም፣ ከፍተኛ መጠን ያለው ዝንጅብል በተለይ ሰፕሊመንቶች የጽንስ መጨንገፍ መቋረጥ ወይም የማህፀን መጨማደድ አደጋን ሊጨምር ይችላል። ዝንጅብል ከመጠቀምዎ በፊት ምንጊዜም ሐኪምዎን ያማክሩ። 8. የጨጓራና የአንጀት ችግር ያለባቸው ሰዎች። ዝንጅብል የጨጓራ ግድግዳ ሽፋንን ሊያስቆጣ ወይም የጨጓራ በሽታ ቁስለት ወይም ከባድ ጂአርዲ ያለባቸው አንዳንድ ሰዎች ላይ የአሲድ ሪፍሌክሳቸውን ሊያባብስ ይችላል። 9. ለዝንጅብል አለርጂክ የሆኑ ሰዎች። አልፎ አልፎ አንዳንድ ሰዎች የአለርጂ ምላሾች ሽፍታ እብጠት ወይም የመተንፈስ ችግር ሊያጋጥማቸው ስለሚችል ዝንጅብልን ማስወገድ አለባቸው። 10. ዕድሜያቸው ከ2 ዓመት በታች የሆኑ ልጆች። ሰላም ሁኑ።